ጤና ይስጥልኝ። አዲስ ግርማ እባላለሁ። የመጀመሪያ ደረጃ ጤና ክብካቤ የሕክምና አገልግሎት መመሪያን አተገባበርን በሚያስተባብረው በጤና ኤክስቴንሽን ፕሮግራምና በመጀመሪያ ደረጃ ጤና ክብካቤ ዳይሬክቶሬት ውስጥ እየሰራሁ የምገኝ አባል ነኝ። እንግዲህ ይህ መመሪያ በጤና ሚኒስቴር አማካኝነት ተዘጋጅቶ በጤና ጣቢያ ውስጥ የሚሰሩ የጤና ባለሙያዎች እንዲጠቀሙበት፣ እንደዚሁም ደግሞ በጤና ጣቢያ ውስጥ የሚሰጠው የሕክምና አገልግሎት ወጥና አንድ አይነት የሆነ እንዲሆን ለማድረግ በተጨማሪም ደግሞ የሕክምና አገልግሎቱን ለማሻሻል እንዲረዳ ተደርጎ የተዘጋጀ መመሪያ ነው። በዚህ አጭር ቪዲዮ የመጀመሪያ ደረጃ ጤና ክብካቤ የሕክምና አገልግሎት መመሪያ ማለትም ኢትዮጵያን ፕራይመሪ ሄልዝ ኬር ክሊኒካል ጋይድላይን ምን እንደሆነ አስተዋውቃችኋለሁ። የመጀመሪያ ደረጃ ጤና ክብካቤ የሕክምና መመሪያ መጽሐፍ ወይም ደግሞ ቴክስት ቡክ አይደለም። ይህ የመጀመሪያ ደረጃ ጤና ክብካቤ የሕክምና መመሪያ በጤና ጣቢያ ውስጥ የሚሰሩ ባለሙያዎች የሕክምና አገልግሎት በሚሰጡበት ጊዜ እንዲጠቀሙት ታስቦ የተዘጋጀ መመሪያ ነው። የመጀመሪያ ደረጃ ጤና ክብካቤ የሕክምና መመሪያ በይዘቱ የተሟላና ለአጠቃቀምም ቀላል ሆኖ የተዘጋጀ ነው። አንድ ታካሚ ከአንድ በላይ የጤና ችግሮች ወይም ደግሞ የህመም ምልክቶች ቢኖሩበትም በአንድ ጊዜ ለማከም የሚያስችል በዛ መልኩ አካቶ የያዘ አቀራረብም ያለው ነው ማለት ነው። እንግዲህ በመመሪያ ውስጥ የተካተቱትን ምክረ ሀሳቦች ወይም ደግሞ ሪኮሜንዴሽኖችንም ስንመለከት በቀላሉ ሊተገበሩ እና በስራ ላይ ሊውሉ የሚችሉ ናቸው። የመጀመሪያ ደረጃ የጤና ክብካቤ የሕክምና መመሪያ በውስጡ እንዲካተቱ የተደረጉ 98 የሚሆኑ የአዋቂዎች የህመም ስሜት ወይም አደልት ሲምፕተም፣ እንደዚሁም ደግሞ በቁጥር 37 የሚሆኑ እድሜያቸው ከ5 እስከ 14 ዓመት የሚሆኑ የህፃናት የህመም ስሜት ወይም ደግሞ ቻይልድ ሲምፕተምን አካቶ የያዘ ነው። እንግዲህ በስክሪኑም ላይ እንደምትመለከቱት በፊደል ተራ ቅደም ተከተል ወይም በአልፋቤቲካል ኦርደር በዝርዝር ተቀምጠው እናገኛቸዋለን። በተጨማሪም በቁጥር 25 ለሚሆኑ ስር የሰደደ ህመምና ሁኔታዎችን ማለትም ክሮኒክ ኮንዲሽኖችን ለመከታተልና ለመመርመርና ለመከታተል እንዲረዳ ተደርጎ የተዘጋጀ መመሪያን የሚያካተተ ነው። ተላላፊ ያልሆኑ በሽታዎች፣ የአእምሮ ጤና ህክምና፣ የእናቶች ጤና ህክምና እንደዚሁም ደግሞ ፓሊቲቭ ኬርንም በዝርዝር አካቶ የያዘ ነው። የመጀመሪያ ደረጃ ጤና ክብካቤ የህክምና መመሪያ ከሌሎች መመሪያዎች በዋነኛነት የሚለየው መረጃዎቹ ተቀናብረው የተዘጋጁበት መንገድ ሲሆን ይህም እንግዲህ ታካሚው የመጀመሪያ ደረጃ ጤና አገልግሎትን ለማግኘት የሚቀርብበትን መንገድ በደንብ ያገናዘበ መሆኑ ነው። ይህም በመሆኑ የታካሚውን የህመም ምልክቶች ወይም ስሜትን በተመለከተ ትክክለኛውን መረጃ በቀላሉ ለማግኘት የሚያስችል ነው። ለምሳሌ እያንዳንዱ የህመም ስሜት ገጽ ወይም ደግሞ ሲምፕተም ፔጅ በተለያዩ ገጾች ስር ተዘርዝሮ ተቀምጧል። በስክሪኑ ላይ እንደምትመለከቱት በቅድሚያ በአራት ማዕዘን ቅርጽ በቀይ መስመር የተቀመጠውን ሳጥን ማለትም በሬድ ቦክስ የተቀመጠውን በመመልከት ታካሚው አስቸኳይ እርዳታ ወይም ደግሞ ለተሻለ እርዳታ ወደ ተሻለ የህክምና ማዕከል መላክ እንደሚያስፈልገው ለመወሰን የሚያስችል ነው። በመቀጠልም አስቸኳይ እርዳታ የማያስፈልገውን ህመምተኛ ለማከም ከቀይ ሳጥን ውጭ ባለው ሳጥን ውስጥ የምትመለከቱትን ቅደም ተከተሎችን ወይም አልጎሪዝሞችን እና ሂደቶችን መከተል ይገባል። የህመም ስሜት ገጽ ወይም ደግሞ ሲምፕተም ፔጅ ጤና ባለሙያው በምርመራው ወይም ደግሞ በለየው የህክምና ችግር እርግጠኛ ካልሆነ ወይም ደግሞ ታካሚው በተሰጠው ህክምና ለውጥ ካላመጣ ወደ ተሻለ የህክምና ማዕከል እንዲሄድ የሚያስችል መረጃንም ያካተተ ነው። ስር የሰደደ ህመምና ሁኔታዎችን መከታተያ ክፍል ማለትም ክሮኒክ ኮንዲሽን ዲያግኖሲስ ኤንድ ሩቲን ኬርን ስንመለከት ወጥና አንድ አይነት ወይም ደግሞ ስታንዳርዳይዝድ የሆነ ፎርማትን ይዞ እንመለከታለን። በዚህ ክፍል ውስጥም ምን መመርመር እንዲሁም መቼ መመርመር እንዳለብን የታካሚውን ታሪክ፣ የአካልና የላብራቶሪ ምርመራዎችን የሚመለከት 3 ግራጫ ሳጥኖችን እንመለከታለን። ማለትም ሂስትሪ፣ ፊዚካል ኤግዛሚኔሽን እና ላብራቶሪ ኢንቨስቲጌሽኖችን የያዙ ናቸው። እነዚህ ግራጫ ሳጥኖች ምን አይነት መድኃኒቶችን እንደምናዝ መከተል ያለብንን ዘዴዎች ተቀምጠው እናገኛለን። ማለትም አሰስ፣ አድቫይዝ እና ትሪት የሚለውንም ክፍል የያዘ ነው። እንግዲህ ይህ የመጀመሪያ ደረጃ ጤና ክብካቤ የህክምና መመሪያ የተዘጋጀው አንድ ታካሚ በተለያየ የህመም ምልክቶች ምናልባትም በምርመራ የተረጋገጠ ወይም ደግሞ ገና በምርመራ ያልተረጋገጠ ስር የሰደዱ የጤና ችግሮች እንደሚኖሩበት ታሳቢ በማድረግ ጤና ባለሙያው የህመምተኛውን ችግር በደንብ እንዲያውቅና እንዲረዳ ለመርዳት የተዘጋጀ ነው። የህመም ስሜት ገጽ ወይም ደግሞ ሲምፕተም ፔጅ ላይ ያለውን ቀይ ሳጥን ስንመለከት
ታካሚው ስር የሰደደ ህመምና ሁኔታዎች መከታተያ ገጽ ወይም ደግሞ ክሮኒክ ኮንዲሽን ሩቲን ኬር አንድ ታማሚ ሌሎች ተደራራቢ በሽታዎች ወይም ደግሞ ኮሞርቢዲቲስ እንዳሉበት መለየት የሚያስችልም ጭምር ነው። ይህ የተቀናጀ አቀራረብ ለትግበራ አመቺ እንዲሆን በጽሁፍ ውስጥ ጠቋሚ ቀስቶችን በመጠቀም ጤና ባለሙያው ወደሚፈልገው ገጽ በመሄድ የሚፈልገውን መረጃ በቀላሉ ማግኘት እንዲችል ታሳቢ ተደርጎ የተዘጋጀ ነው። ለምሳሌ የታጠፈው ጠቋሚ ቀስት ሪተርን አሮ ወይም ቡምራንግ አሮን በመከተል ወደሚፈልገው ገጽ በመሄድ የሚፈልገውን መረጃ ማግኘትና ወደ ነበረበትም ገጽ እንዲመለስ የሚረዳ ነው። ቀጥ ያለው ጠቋሚ ቀስት ወይም ስትሬት አሮ ደግሞ ወደ ቀጣይ አዲስ ገጽ የሚመራ ምልክት ሲሆን ወደ ነበረበት ገጽ ተመልሶ መምጣት አይጠበቅበትም። እንግዲህ ፒኤችሲጂ ወይም ደግሞ የመጀመሪያ ደረጃ ጤና ክብካቤ የህክምና መመሪያ ከደቡብ አፍሪካ ፓክ ከተባለ ወይም ደግሞ ፕራክቲካል አፕሮች ቱ ኬር ኪት ከተባለ የህክምና መመሪያ በመነሳት ሲሆን ከኢትዮጵያ የጤና ስርዓትም ጋር እንዲጣጣም ወይም ደግሞ ሎካላይዝ ለማድረግ በቂ ጊዜ ተወስዶ የተዘጋጀ ሲሆን እያንዳንዱ ምክረ ሀሳቦች ወይም ደግሞ ሪኮሜንዴሽኖች ከዓለም የጤና ድርጅት ከብሪቲሽ ሜዲካል ጆርናል ኤቪደንስ ፕሮዳክት የተሻለ ተሞክሮችንና ከሀገር ውስጥም ደግሞ ያሉትን የተለያዩ የህክምና መመሪያዎችን ባገናዘበ መልኩ የተዘጋጀ መመሪያ ነው። ይህ መመሪያ የህክምና መመሪያዎችና ማስረጃዎችን መሰረት በማድረግ የሚሻሻል ወይም ደግሞ አፕዴት የሚደረግ ይሆናል። የጤና ሚኒስቴሩ ዓላማ ይህ የመጀመሪያ ደረጃ ጤና ክብካቤ የህክምና መመሪያ ወይም ደግሞ ፒኤችሲጂ እያንዳንዱ ጤና ጣቢያ ሁልጊዜና በትክክል እንዲጠቀምበት እንደዚሁም ደግሞ በጤና አገልግሎት አሰጣጥ ጥራት ያለውና ፍትሃዊ የሆነ አገልግሎት ለሁሉም ዜጋ እንዲዳረስ ለማድረግ ነው።